ዛሬ ከ3,000 ብር ጀምሮ እስከ 45,000 ብር ድረስ ያሉትን ኢትዮጵያ ውስጥ የሚሸጡትን ሙሉ ለሙሉ በዋየርለስ የሚሰሩትን የደህንነት ካሜሮች አንድ በአንድ አሳያችኋለሁ። አብራችሁን ቆዩ። ከመጀመራችን በፊት ግን የእያንዳንዱ የደህንነት ካሜራ ዋጋ እየጨመረ በሄደ ቁጥር በመጀመሪያነት እነዚህ 3 ነገሮች አብረውታሉ። እሱም የመጀመሪያው የምስል ጥራቱ በዋጋው ልክ እየጨመረ ይሄዳል። ከዛ በመቀጠል ደግሞ የሚሸፍነው ቦታ በዛው ልክ እየሰፋ ይሄዳል። በስተመጨረሻ ደግሞ ዋጋው ከፍ ባለ ቁጥር የካሜራው አገልግሎት ጊዜም ከፍ እያለ ይሄዳል። ይህ ማለትም በ3,000 ብር የምትገዙት ካሜራ የምስል ጥራቱ ምናልባት የወረደ ሊሆን ይችላል። ምናልባትም በ3 ሳምንት ጊዜ ውስጥ ሊበላሽ ይችላል። ምናልባት ነው ያልኩት። የ45,000 ብር የምትገዙት ካሜራ ደግሞ ቆንጆ የምስል ጥራትና ሰፊ ቦታ ከቨር የሚያደርግላችሁ ሲሆን እስከ ብዙ ዓመት ያለምንም ጥርጥር ያለ ስጋት የሚያገለግላችሁ እድሜ ያለው ካሜራ ነው ማለት ነው። ይህንን ካልን በኋላ በመጀመሪያ ካቴጎሪ የምናስቀምጣቸውን በጀት ካሜራ ተብለው የሚጠሩትን ከ3,000 ብር ጀምሮ የሚሸጡትን ካሜሮች ላሳያችሁ። በ3,000 ብር የምታገኟት እቺን ፕሮዳክት ነው። በጀት ፕሮዳክት ተብለው ይጠራሉ። ከዛ በመቀጠል ደግሞ የአምፖል ካሜሮች አሉ። እዚህ ጋር የምታዩትን ኮምፕሊትሊ በአምፖል የሚሰሩ የደህንነት ካሜሮች ናቸው። እችኛዋ ፕሮዳክት 3,000 ብር ናት። ኤ9 ሚኒ ትባላለች። ኦነስትሊ ለረጅም ጊዜ በስርዓቱ አታገለግላችሁም። በድብቅ ሁኔታ የሆነ ቦታ ላይ ያስቀምጣችሁት ከቨር የምታደርግላችሁ የደህንነት ካሜራ ናት። ባትሪ ያለ 2 ሰዓት የሚቆይ የምስል ጥራቷ 720p ነው። በጣም የወረደ ነው። ከዛ በመቀጠል የማሳያችሁ ይሄኛው ፕሮዳክት ነው። 5,000 ብር ይሸጣል። የአምፖል ካሜራ ነው። እንደምታዩት ምንም አይነት QR ኮድ የለውም። ስለዚህ የአምፖል ካሜሮች ተመሳሳይ ዲዛይን ያላቸው ግን ዝቅተኛ ዋጋ ያለው የአምፖል ካሜራ 5,000 ብር የሚሸጠው እንደምታዩት ፊት ለፊት ላይ QR ኮድ የሚባል ነገር የለውም። ይህ ዋጋው 5,000 ብር ነው። ከዛ በመቀጠል የምናየው እዚሁ 8,000 እና 10,000 የሚሸጠውን በሲም ካርድ እና በዋይፋይም መስራት የሚችሉ 2 ኦፕሽን ያላቸውን የአምፖል ካሜሮች ናቸው። እንደምታዩት ከራሱ ጋር የሚመጣ QR ኮድ አለው። 360 የሚሽከረከሩ ናቸው አምፖሎቹ። በእነዚህ የአምፖሎች ካሜራ መሃል ያለው የመጀመሪያው ልዩነት የምስል ጥራት ነው። QR ኮድ የሌለው በጣም አነስ ያለ የምስል ጥራት ያለው ካሜራ ነው። ኦልሞስት 3,000 ብር ትሸጣለች ካልኳችሁ ከኤ9 ተመሳሳይ የምስል ጥራት ነው ያለው። 8,000 እና 10,000 የሚሸጠው ደግሞ ተመሳሳይ ካሜራ ነው። ብቸኛ ልዩነቱ ምንድነው? የሲም ካርድ እና የዋይፋይ ሰፖርት የሚያደርጉ ነው። የዋይፋዩ ካሜራ 8,000 ብር ነው። የአምፖሉ ደግሞ 10,000 ብር ነው ማለት ነው። እንደምታዩት QR ኮድ አለው። ካርቶኑም እንደምታዩት ካለስ የሚባለው ካምፓኒ የሚያመርተው ነው ማለት ነው። ይህንን ፕሮዳክት በ10,000 እና በ8,000 ታገኙታላችሁ። ይሄኛውን ደግሞ QR ኮድ የሌለውን ደግሞ በ5,000 ብር፣ ትንሿን ካሜራ ደግሞ በ3,000 ብር። እነዚህ በጀት በጣም ዝቅተኛ ተብለው የሚቀመጡ የደህንነት ካሜሮች ናቸው። በቀጣይነት የምናያቸው ደግሞ ኢንትሪ ሌቨል ወይም ደግሞ ለጀማሪዎች ቋሚ የሆኑ የደህንነት ካሜሮችን መጠቀም የምትፈልጉ ከሆነ ነው። ከዚህ በፊት ያሳየኋችሁ ለጀማሪዎች የሚሆኑ የደህንነት ካሜሮች ናቸው። በዚህኛው የአምፖል ካሜራ ሊጀምርላችሁ። አይሙ በልብ ይባላል። እንደምታዩት ከላይ ላይት አለው። በጣም ኳሊቲ ያለው የአምፖል ካሜራ የምትፈልጉ ከሆነ የአምፖል አቃፊ ላይ የሚታሰር ይህንን መጠቀም ትችላላችሁ። የ2K ሪዞሉሽን ያለው ሰፊ ቦታ ከቨር ያደርግላችኋል። የምስል ጥራቱ በጣም ሃይ ነው። ከዚሁ ጋር በተመሳሳይ ሁኔታ ደግሞ ይሄኛው አይሙ ሬንጀር የሚባለው ካሜራም ተመሳሳይ ፊቸር ተመሳሳይ ፐርፎርማንስ ነው ያለው። ከላይታቸው ውጪ አንድ ካምፓኒ ነው የሚያመርታቸው። ሁለቱም ዋጋቸው 15,000 ብር ነው። ከዚሁ ጋር ተያይዞ ደግሞ እነዚህ ሁለቱ ፕሮዳክቶች በዋይፋይ ነው የሚሰሩት። ይሄኛው ደግሞ በዋይፋይ እና በሚሞሪ ካርድ የሚሰራ ደግሞ ICC የሚባል ካሜራ አለ። ስለዚህ ዋይፋይ ሳይኖራችሁ ሲም ካርድም ሳትጠቀሙ ሪከርድ እያደረገ ደግሞ እንዲሰራላችሁ የምትፈልጉ ከሆነ ይህንን ካሜራም በ15,000 ብር ታገኙታላችሁ ማለት ነው። በመቀጠል የሚመጣው ይህ የዱዋል ምርት የሆነውን 2 ካሜራ በአንድ የያዘውን V380 የሚያመርተውን ካሜራ ነው። 2 ሌንስ እንደምታዩት አለ። ገልብጣችሁ ማስቀመጥ ትችላላችሁ። በሳፋሪኮም ሲም ካርድ መስራት ይችላል። ቀጥታ በኤሌክትሪክ ነው የሚሰራው። ሁሉም እዚህ ጋር የምታዩቸው ካሜሮች በኤሌክትሪክ ነው የሚሰሩት። ባትሪ ባካፕ ያለው በጀት መደበኛ ካሜራ የምትፈልጉ ከሆነ ደግሞ ይህንን የV380 ምርት የሆነውን 360 እየተሽከረከረ የሚቀርጽ ባትሪ እስከ 3 ቀን መቆየት የሚያስችለውን በ20,000 ብር ይህንን ካሜራ ማግኘት ትችላላችሁ። ከዛ ውጭ ያሉት ግን 15 ናቸው እነዚህ ፕሮዳክቶች በሙሉ። ከዚህ ውጭ ኔክስት ሌቨል ላይ የምናገኘው ሚድ ሌቨል ካሜራ የሚባሉ ወይም ደግሞ መካከለኛ ደረጃ ላይ ያሉ ለተለያዩ አገልግሎት የምንጠቀማቸው ሰፋ ላለ ቦታ የምንጠቀማቸው ናቸው። ወደ ኔክስት እንሂድ። ወደ መካከለኛና ሰፊ ቦታ ስንገባ በመጀመሪያነት የምናገኛቸው እነዚህ 2 ካሜሮች አሉ። እዚህ ጋር የምታዩት ስቴለር ይባላል። በተመሳሳይ ሁኔታ የአይሙ ምርትም አለ። አይሙ ማለት ቅድም ያሳየኋችሁ ሬንጀር ካሜራን ያሳየኋችሁ በዚህ ታይፕ ሆኖ 2 ካሜራ በአንድ የያዘ ማለት ነው። ያ ካሜራ 20,000 ብር ነው። ይህ የምታዩት ስቴለርም 20,000 ብር ነው የሚሸጠው። ይቺ ሚኒ አነስ ያለች ለአውትዶር አገልግሎት የምትሆን ከራሷ ጋር ሶላር ፓናል ያላት ካሜራም 20,000 ብር ነው ዋጋዋ። ስለዚህ ይችኛዋ በዋይፋይ የሚሰሩ ካሜሮች ናቸው ሙሉ ለሙሉ። ለውጭ አገልግሎት እቺ መሆን ትችላለች። ካስፈለገም ለውስጥ አገልግሎት ድብቅ ማድረጋችሁ መጠቀም ትችላላችሁ። ማግኔቲክ ማውንት ማድረግ ያላት ከጀርባዋ። እነዚህ መካከለኛ ላይ መጀመሪያ የሚገኙ ካሜሮች ናቸው በ20,000 ብር። ከዚህ በመቀጠል የምናገኘው ይህንን
ትሪፕል ሌንስ ካሜራ ነው። እዚህ ጋር ያለው ካሜራ ደግሞ ሙሉ ለሙሉ በዋይፋይ እና ከዛ በተጨማሪ ደግሞ በሲም ካርድ መስራት የሚችል ነው። እዚህ ጋር ያሉት ሌንሶች እንደምታዩት ሌፍት እና ራይት በደንብ አድርገው ከቨር ያደርጉላቸዋል። እዚህ ጋር ደግሞ አንድ ተጨማሪ ሌንስ አለው። 23 ሺህ ብር ነው ዋጋው። ብዙ ላይት በአንድ ላይ አለው። ለውጭ አገልግሎት በቅድሚያ ትኩረት ማድረግ ከፈለጋችሁ በመጀመሪያችን የ20 ሺህ ብር፣ በመቀጠል ደግሞ እዚህ ጋር ያለውን የ23 ሺህ ብር በሳፋሪኮም እና ዳይሬክት በኢንተርኔት መስራት የሚችለውን የደህንነት ካሜራ ነው ማለት ነው። መካከለኛ ለሰፊ ቦታ የሚሆኑ ካሜሮችን እያየን እያለን እዚሁ ላይ የምጨምርላችሁ ደግሞ በብዙዎች ተወዳጅ የሆነችውን እቺ ሴል 3C ተብላ የምትታወቋን በጣም ቆንጆ ክላሪቲ ያላት በ2K ሪዞሉሽን የምትቀርጽ ሶላር ፓናል ከራሷ ጋር አላት። ባትሪ ባካፕ አላት። ዋይፋያችሁ በማይኖርበት ሰዓት ሪከርድ እያደረገች ማስቀመጥ የምችል ናት። ዋጋዋ 25 ሺህ ብር ነው። አይሙ ነው የሚያመርታት። አይሙ አመረታት ማለት ደግሞ እንግዲህ ሃይ ኳሊቲ አላት ማለት ነው። ከዚሁ ጋር ተያይዞ ደግሞ ይህ ዳይሬክት የሆነ በ3K ሪዞሉሽን የምስል ጥራት ከዛኛው ይሄኛው ይሻላል። 360 የሚሽከረከር ቀደም ብዬ ያሳየኋችሁ ፊክስድ ካሜራ ናት። አሪፍ የሆነ ኳሊቲ ያለው ሰፊ ቦታ የሚሸፍንላችሁ ካሜራ ከፈለጋችሁ ደግሞ እየተሽከረከረ የሚቀርጽ በዋየርድም በዋይፋይ መስራት የሚችል ባትሪ ባካፕ የለውም። ቀጥታ በኤሌክትሪክ ነው የሚሰራው። ከዚህ ካሜራ ጋር ያለው የመጀመሪያው ልዩነት ያ ነው ማለት ነው። ይሄኛው ካሜራ ሶላር ፓናልም ባትሪም አለው፣ ግን ፊክስድ ነው። እችኛዋ ደግሞ በዋይፋይ ነው የምትሰራው፣ ግን እየተሽከረከረች ነው የምትቀርጸው። ይህንንም በ25 ሺህ ብር አሁን ላይ ባለው ማርኬት ማግኘት ትችላላችሁ ማለት ነው። ኔክስት መካከለኛ ለበል ላይ የምናየው ቀጣዩ ካሜራ ይህን ኤአይ ሆንተን ተብሎ የሚጠራውን ሰፊ ቦታ ከበር የሚያደርግላችሁን ከዛ በተጨማሪ ደግሞ ባትሪ ባካፕም አለው ሶላር ፓናልም አለው። በሲም ካርድ ብቻ ነው የሚሰራው። እስካሁን እንግዲህ ለውጭ አገልግሎት የሚሆኑ ካሜሮችን ነው መካከለኛ ለበል ላይ ያሳየኋቸው ያለሁት። ከስር ያለው ሌንስ ይሽከረከራል። ከላይ ያለው ደግሞ ሁለት ቦታ ተሰንጥቆ ሌፍት እና ራይት ያሳያቸዋል። እነዚህ ደግሞ ስፖት ላይቶች ናቸው ግራና ቀኝ ያሉት ማለት ነው። ይህንን ካሜራ አሁን ላይ ከ30 እስከ 35 ሺህ ብር ባለው ጋፕ ማግኘት ትችላላችሁ። ይህ በሶላር የሚሰራ ባትሪ ባካፕም ያለው በሲም ካርድ የሚሰራ ለውጭ አገልግሎት ከፈለጋችሁ አሪፍ የሚባለው ፕሮዳክት ነው ማለት ነው። በመጨረሻ ደግሞ ለመካከለኛ አገልግሎት የሚሆን ሌላ ፕሮዳክት ከፈለጋችሁ በዋይፋይም በሲም ካርድም መስራት የሚችል በ32 ሺህ ብር ብቻ ይህንን ፕሮዳክት ማግኘት ትችላላችሁ። አይሙ ነው የሚያመርተው። ሃይብሪድ ነው። መጀመሪያ ልክ እንዳሳየኋችሁ ካሜራ ሲም ካርድም ሰፖርት ያደርጋል። ከዛ የዘለለ ደግሞ በዳይሬክት የኢንተርኔት አክሰስ ደግሞ ዋይፋይ አገልግሎት አግኝቶ መጠቀም ይችላል ማለት ነው። 32 ሺህ ብር ነው። ይህ የአይሙ ምርት ነው። 6MP ወይም ደግሞ በየአንዳንዱ ሌንስ ላይ 2K ሪዞሉሽን የምስል ጥራት ማሳየት የሚችሉ የደህንነት ካሜሮች ናቸው። ሰፊ ቦታ ይሸፍንላቸዋል። ኳሊቲው በጣም ቆንጆ ነው። ዳይሬክት በኤሌክትሪክ ነው የሚሰራላችሁ። ለውጭ አገልግሎት ነው የሚሆኑት። እስካሁን ያየናቸው መጀመሪያ ላይ 20 ሺህ ብር ካየነው ውጪ አብዛኞቹ እዚህ ጋር ያስቀምጥኩላችሁ ካሜሮች ለውጭ አገልግሎት ነው የሚሆኑት። ለውስጥ አገልግሎት መሆን የሚችለው ይሄኛው ነው። ለውስጥ አገልግሎት ስቲል መጠቀም ትችላላችሁ፣ ግን ነሰሰሪ አይደለም። እዚሁ ደግሞ ማስተዋል ያለባችሁ ነገር ምንድን ነው? በጣም ረከስ ያሉ ካሜሮችን ለውጭ አገልግሎት ባትጠቀሙ ኢዝናይስ። እዚሁ ላይ ሜንሽን ካላረኩላችሁ አንድ ካሜራ ውስጥ ምንድነው ይሄኛውም ሃይብሪድ ካሜራ ነው። 20 ሺህ ብር ነው የሚሸጠው፣ ግን ያው ብዙም ስቶክ የለም ማርኬቱ ላይ። ከዛ በተጨማሪ ደግሞ ቺፕ ሆኖ ያን ያህል አገልግሎት የማይሰጣችሁ ካሜራ ነው። በሲም ካርድ በዋይፋይ መስራት ይችላል። 20 ሺህ ብር ነው። እንደዚህ አይነት ካሜራዎችን ፐርሰናሊ ሪከመንድ አላደርጋችሁም። ስለዚህ ረከስ ያለ ካሜራ ለአውትዶር ባትጠቀሙ ሞር የተሻለ ነው ማለት ነው። ወደ መጨረሻው አድቫንስድ ሌቨል ወደ ሆነው የውጭ አገልግሎት ላይ ለምንጠቀማቸው ሁለት ወሳኝ ካሜሮች እንሂድ። በስተመጨረሻ ማሳያችሁ እንግዲህ አድቫንስድ እና ፕሪሚየም ተብለው የሚጠሩትን የሴኩሪቲ ካሜራዎች ነው። ከነዛ ውስጥ በመጀመሪያነት የማሳያችሁ ደግሞ የአይሙ ትሪፕል ሌንስ የሆነው 3 ካሜራ በአንድ የያዘውን አሁን ላይ 35 ሺህ ብር እየተሸጠ የሚገኘውን በጣም ሰፊ ቦታ ከበር የሚያደርግላችሁን ሌንሱ ከምታስቡት በላይ ወደ ግራም ወደ ቀኝ ብዙ ቦታ የሚያስገባላችሁ ቶታል 11MP ያለው ከስር ያለው በ3K ከላይ ያለው ደግሞ በ2K የሚቀርጸው ሙሉ ለሙሉ በዋይፋይ እና በኤሌክትሪክ የሚሰራላችሁ ጽድት ያለ የምስል ጥራት ያለውን የደህንነት ካሜራ ነው። ይህ አድቫንስድ ሃይ ኳሊቲ የሆኑ ከዛ በተጨማሪ ደግሞ ፕሪሚየም አገልግሎት ለሚሰጣችሁ ሰዎች ለምትፈልጉ ነው በ35 ሺህ ብር ታገኙታላችሁ። በስተመጨረሻ ደግሞ ይህንን አድቫንስድ የሆነ በብዙ ሰዎች ተወዳጅ የሆነ ያለ ደግሞ አሪፍ ሃይ ኳሊቲ የሴኩሪቲ ካሜራ ላሳያችሁ ማለት ነው። አይሙ ሴል ፒቲ ይባላል። በዋይፋይ ነው የሚሰራው። ባትሪ ባካፕ አለው። የሲም ካርድ ፕሮዳክትም አለው። ዋጋው 45 ሺህ ብር ነው። ሶላር ፓናል እንደምታዩት ከራሱ ጋር የሚመጣ አለው። ሁሉም አብዛኞቹ ካሜሮች በባትሪ እና በሲም ካርድ የሚሰሩ ወይም ደግሞ ዋይፋይ ሰፖርት የሚያደርጉ ሶላር ፓናል ይመጣላቸው አሉ። ዳይሬክትሊ የሚሰሩት ግን አብዛኞቹ የላቸውም ሶላር ፓናል። ቢኮዝ ሶላር ፓናል ምንም አይሰራላችሁ ማታ ላይ ስለማይሰራ ማለት ነው። ይህ ከራሱ ጋር 15000 ባትሪ ያለው ለአንድ ወር ያክል አካባቢ ይቆይላቸዋል። 360 ይሽከረከራል። ሲንግል ሌንስ ሆኖ ግን እንደምታዩት ከነዚህ ሁሉ ፊቸር ካሜሮች የተሻለ ኳሊቲ ያለው የደህንነት ካሜራ ነው። በ2K ሪዞሉሽን ያለውን ሁኔታ ጽድት አድርጎ ያሳያቸዋል። እስከ 8 ጊዜ ዙም ያደርጋል። ይህ ካሜራ አድቫንስድ እና ፕሪሚየም የሆነበት የመጀመሪያው ምክንያት እድሜው ነው። ለረጅም ጊዜ ያገለግላል። የምስል ጥራቱ፣ ባትሪው፣ ከዛ በተጨማሪ ደግሞ ስልካችሁ ላይ በምትጠቀምበት ሁኔታ በጣም ኢዚሊ ነው ያለውን ነገር የሚያሳያችሁ። ስለዚህ ሃይ ኳሊቲ ካሜሮችን የምትፈልጉ ከሆነ እነዚህን
መጨረሻ ላይ ያሳዩዋችሁን ፕሮዳክቶች ዋይፋይ የሚሰሩ መጠቀም ትችላላችሁ። ስቲል በሲም ካርድ የሚሰሩም ተመሳሳይ ፕሮዳክቶች አሉ። 45 ሺህ ብር ነው። ስቶክ አሁን ላይ ጨርሰናል። ከዛ የዘለለ ደግሞ ቀነስ ብሎ በጀት ካሜራ የምትፈልጉ ከሆነ ደግሞ እዚህ ጋር ያሳዩዋችሁን የኤአይ ሆንተን እና የቪ380 ትሪፕል ካሜራ መጠቀም ትችላላችሁ። ለቤት ውስጥ ደግሞ ቆንጆ ካሜራ የምትፈልጉ ከሆነ ሬንጀር ቱኬን መጠቀም ትችላላችሁ። እነዚህ ሁሉ ካሜራዎች እንግዲህ ሀሳባችሁን ብዙ ቦታ መበታተን ሳይጠበቅባችሁ አናንዳ ጋር ከመጣችሁ ሁሉንም በአንድ ላይ ታገኛላችሁ። ስልካችን ዲስክሪፕሽን ላይ እናስቀምጥላችኋለን። እንደዚህ ሪቪዎች የምፈልጉ ከሆነ ደግሞ አካውንታችን ሰብስክራይብ እያደረጋችሁ በኔክስት ቪዲዮ እስክንገናኝ መልካም ጊዜ